ነገረ ማርያም ክፍል 5 በክፍል 5 የምንመለከተው የክብረ ድንግል መገለጫዎች የሚል ነው። ክብር የሚለው ቃል ጌትነትንና ከፍተኛነትን የሚያሳይ ነው። ከሁሉ በላይ ክብር ያለው እግዚአብሔር ነው። ክብሩም በሥራው ይታያል። መዝሙረ ዳዊት መዝሙር 18 ቁጥር 1፣ ዘጸአት ምዕራፍ 16 ቁጥር 7፣ ኢሳይያስ ምዕራፍ 6 ቁጥር 3 መመልከት እንችላለን። እግዚአብሔር ክቡር በመሆኑ የአሸናፊ የእግዚአብሔር እናት ቅድስት ድንግል ማርያም አንዳች ያልጎደለባት ምልዕተ ጸጋ ስለሆነች እግዚአብሔርም ከእርሷ ጋር ስለሆነ ክብርት ናት ማለት ነው። እንኳን መልዕልተ ፍጡራን የሆነች እርሷ የእግዚአብሔር ፍጥረት ሁሉ ክቡር ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 9፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 መመልከት እንችላለን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ክብሩን በተአምራቱ በደብረ ታቦር በትንሣኤውና በዕርገቱ ገልጧታል። ዮሐንስ ወንጌል ምዕራፍ 2 ቁጥር 11፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 እንዲሁም ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 መመልከት እንችላለን። በኋላም በዳግም ምጽአቱ ይገለጣል። ማርቆስ ወንጌል ምዕራፍ 8 ቁጥር 38 ማለት ነው። የእናቱ የቅድስት ድንግል ማርያም ክብር ደግሞ የተገለጠው አምላክን በድንግልና ጸንሳ በድንግልና በመውለዷ ነው። ይህ ክብር ልዩ ነው። ምክንያቱም ከእርሷ በቀር የአምላክ እናት የሆነ የለምና ወደፊትም አይኖርም። እመቤታችን አስቀድሞ ያከበራት ልዑል እግዚአብሔር ነው። ነቢያትም እግዚአብሔር በገለጠላቸው መንገድ በትንቢት መነጽር እያዩአት ክብሯን ተናግረውላታል። የምሥራቹን ይነግራት ዘንድ ወደ እርሷ የተላከ ቅዱስ ገብርኤልም አብስሯታል። ቅድስት ኤልሳቤጥም መንፈስ ቅዱስ አነቃቅቷት የጌታዬ እናት ወደ እኔ ትመጣ ዘንድ አይገባኝም ብላ አክብራታለች። ዮሐንስም በራእዩ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ 12 ከዋክብት የሆነላት በማለት ክብሯን በሰማይ ከፍ ብሎ በማየቱ አክብሯታል። ከነቢያት ለመጥቀስ ያህል ንግሥቲቱ በወርቅ ልብስ ተጎናጽፋና ተሸፋፍና በቀኝህ ትቆማለች ያለው የእመቤታችን ክብሯን ሲገልጥ ነው። ራእይ ምዕራፍ 12 ቁጥር 1 እንዲሁም ደግሞ መዝሙር 44 ቁጥር 9። ቤተ ክርስቲያናችን የእመቤታችን ክብር ስለምታውቅና ስለምታምን ለምእመናን ሁሉ የድንግል ማርያምን ክብር ታስተምራለች። ምእመናንም ይህንን አውቀው ያከብሯታል ማለት ነው። አባታችን ቅዱስ ኤፍሬምም በረቡዕ ውዳሴው ላይ ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብን ቃል ለመቀበል በተገባ ተገኝታለችና መላእክት የሚፈሩትን ትጉሆችን በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸክማዋለች። እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከቅድስት ሥላሴ ለአንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት፣ ለቅዱሳን ሁሉ የደስታቸው ማደሪያ ናት ሲል የተሰጣትን ክብር ገልጧል። እኛም ቅዱስ ኤፍሬምን አብነት አድርገን እመቤታችን ቅድስት ድንግል ማርያምን እናከብራታለን ማለት ነው። ቀጥለን የምንመለከተው ስግደት ለእመቤታችን እንደሚገባ ነው። የእመቤታችን ክብር ማክበራችንን ከምንገልጥበት መንገድ አንዱ ለእመቤታችን የሚገባ የጸጋ ስግደት ነው። አንዳንድ ሰዎች ከሃይማኖት ውጭ የሆኑ ለእመቤታችን የምናቀርበው የጸጋ ስግደት ልክ ለአምልኮ ለእግዚአብሔር ብቻ የሚሰገድ ስግደት አድርገው ሲነቅፉት ይሰማሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ለእመቤታችን የምታቀርበው ስግደት የጸጋ ወይም ደግሞ የአክብሮት ስግደት እንጂ የአምልኮት ስግደት አይደለም። በእርግጥ የአሰጋገድ ሥርዓታችን ስንሰግድ ማለትም ለእግዚአብሔር የአምልኮት ለእመቤታችን የጸጋ ስግደት አንድ አይነት የሆነ ቢመስልም አምላካችን እግዚአብሔር ነገር ሁሉ ስናደርግ አስቀድሞ ልባችንን የሚያይ በመሆኑ ስግዶትን የሚያቀርበው ሰው ሕሊናውና ልቦናው ነው። ስለዚህም ለእመቤታችን የጸጋ የአክብሮት ስግደት ለአምላካችን ለልዑል እግዚአብሔር ደግሞ የአምልኮ ስግደት እናቀርባለን ማለት ነው። ለእመቤታችን የጸጋ ስግደት መስገድ እንደሚገባ ቅዱሳት መጽሐፍ ተባብረው አስረግጠው ተናግረዋል። ኢሳይያስ ምዕራፍ 49 ቁጥር 22 ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ፣ ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ ብሎ ነቢዩ ኢሳይያስ አስቀድሞ ተናግረዋል። በሌላም ስፍራ ነቢዩ እንዲህ ብለዋል፣ የእግሬን ስፍራ እሰብራለሁ፣ የአስጨናቂዎችም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይልሻል ይላል ኢሳይያስ ምዕራፍ 60 ቁጥር 13። መጥምቀ መለኮት ቅዱስ ዮሐንስም በሐዲስ ኪዳን ገና በእናቱ የቅዱስ ኤልሳቤጥ ማኅፀን ሳለ በመንፈስ ቅዱስ የተመላ ስለነበር የእመቤታችን ድምፅ ለኤልሳቤጥ በተሰማት ቅጽበት የጸጋ ስግደት ለእመቤታችን ለቅድስት ድንግል ማርያም፣ የአምልኮት ስግደት ደግሞ በማኅፀነ ድንግል ላለው ጌታ ለኢየሱስ ክርስቶስ ሰግዷል። ይህን ያስደረገ መንፈስ ቅዱስ ነው። ዛሬም የእግዚአብሔር መንፈስ ያልተለየው ሁሉ
ለእመቤታችን ክብር ይንበረከካል ይሰግድላታልም ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 15። የእመቤታችን የቅድስት ድንግል ማርያም ክብር መገለጫ የሆነው ምስጋና ለእመቤታችን የሚለውን እናያለን። እመቤታችን ቅድስት ድንግል ማርያም ቀደም ብለን እንደገለጽነው ከሴቶች ሁሉ ተለይታ የተባረከች፣ በዚህም የአምላክ እናት የሆነች፣ በአማላጅነት በሰውና በእግዚአብሔር መካከል የምትቆም ንጽሕት፣ ከፈጣሪ በታች ከፍጥሯን ሁሉ በላይ የከበረች ማኅደረ መለኮት በመሆኗ ከባሕርይ አምላክ ቀጥሎ የጸጋ ምስጋና ይቀርብላታል ማለት ነው። ቤተ ክርስቲያናችን በመዝሙራችንም ሆነ በቅዳሴያችን ከስመ ሥላሴ ቀጥለን የምንጠራው የእመቤታችን የቅድስት ድንግል ማርያምን ስም ነው። እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ክብሯና ልዕልናዋ በነቢያት ሲነገር የኖረ፣ በሐዲስ ኪዳንም ከእመቤታችን ከድንግል ማርያም በቀር ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ተብሎ የተመሰገነ ማንም አልነበረም። ሉቃስ ወንጌል ምዕራፍ 1 ቁጥር 28። ሰማያውያን መላእክት ቅዱስ ገብርኤልን አብነት አድርገው ያመሰግኗታል። ደቂቀ አዳም ደግሞ እንደ ቅዱስ ገብርኤል ባለ ምስጋና እንድታመሰግን መንፈስ ቅዱስ ገልጾላት እመቤታችን ያመሰገነች ቅድስት ኤልሳቤጥን አብነት አድርገን እናመሰግናታለን ማለት ነው። በኤልሳቤጥ መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኻ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው አለች። ሉቃስ ወንጌል ምዕራፍ 1 ቁጥር 39 ማለት ነው። እመቤታችን ራሷ ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል ብላ ተናግራለች። ሉቃስ ወንጌል ምዕራፍ 1 ቁጥር 48። ይህም ማለት ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ንዕድ ነሽ ክብርት ነሽ እያሉ ያመሰግኑኛል ማለቷ ነው። ከዚህ የወጣ ትውልድ የለምና እንዲህ ብላ በተናገረችው መሰረትም በልጇ ያመንን ኦርቶዶክሳውያንም መመኪያ ዘውዳችን ጥንተ መድኃኒታችን የንጽህና መሰረታችን ድንግል ማርያም ናት ብለን እናመሰግናታለን ማለት ነው። አምላካችን እግዚአብሔር ለወዳጁ ለአብርሃም ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ዘፍጥረት ምዕራፍ 12 ቁጥር 1 ብሎታል። ከዚህ የእግዚአብሔር ቃል የምንማረው የቅድስተ ቅዱሳን የድንግል ማርያም ስም ክቡር መሆኑንና ብናመሰግናት በረከትን እንደምናገኝ ብንነቅፋት መርገምን እንደምንቀበል ነው። ምክንያቱም እመቤታችን የአብርሃም ዘር ነች። አንድም እመቤታችን የአብርሃምን አምላክ የወለደች ለአብርሃም የተነገረው ተስፋ ሁሉ የተፈጸመባት ስለሆነ ከአብርሃም ትበልጣለች። ስለዚህ ለእመቤታችን ምስጋና ይገባታል ማለት ነው። ለእመቤታችን ምስጋና እንደሚገባ ከላይ ለመመልከት እንደሞከርነው በመንፈስ ቅዱስ ተቀኝተው እመቤታችን ካመሰገኑ ምስጋናቸው በመጽሐፍ ተጽፎ ከሚገኙ ሊቃውንት መካከል ጥቂቶቹን እንመለከታለን ማለት ነው። አንደኛው አባ ጊዮርጊስ ዘጋስጫ ነው። ይህ ቅዱስ የእመቤታችን ፍቅር ያደረበት በመሆኑ በሰዓታት ድርሰቱ እመቤታችንን በሰፊው አመስግኗታል። ለአብነት ያህልም እዌድሰቺ ኦ ድንግል ምልዕተ ውዳሴ መጠነ ይክል አፉየ አስተበጽእ እበይቺ ማርያም፣ ምስጋናን የተሞላሽ ድንግል ማርያም ሆይ አመሰግንሻለሁ፣ ያንቺን ምስጋናና ልዕልና አንደበቴ ተናግሮ መፈጸም አይቻለውም ብሎ አመስግኗታል። እንዲሁም ቀጥሎ ልሳነ ኪሩቤል ኢይክል አብጽሖ ውዳሴቺ ወአፈ ሱራፌል ኢይፈጽም ነገረ እበይቺ ማርያም፣ የኪሩቤል አፍ ምስጋናሽን መፈጸም አይቻለውም፣ በሱራፌል አንደበትም ልዕልናሽ ድንቅነትሽን ተናግረው አያልቅም። ሰዓታት ዘሌሊት ማለት ነው። ቀጥሎም ውድ በአፈ ነቢያት ወስብይት በሐዋርያት አክሊለ በረከቶ ለያዕቆብ ወትምክህተ ቤቱ ለእስራኤል ውድስተ አንቲ በአፈ ነቢያት ወስብይት በሐዋርያት አክሊለ በረከቱ ለያዕቆብ ወትምክህተ ቤቱ ለእስራኤል። እመቤታችን ማርያም ሆይ በነቢያትና በሐዋርያት አንደበት ትመሰገኛለሽ። ለአባታችን ለያዕቆብ የበረከቱ ዘውድ አንቺ ነሽ። ለእስራኤል ዘሥጋ ለእስራኤል ዘነፍስ መመኪያቸው አንቺ ነሽ ብሎ
አባ ጊዮርጊስ ዘጋስጫ ለእመቤታችን ምስጋና እንደሚገባ መስግነዋታል ማለት ነው። ቀጥሎም የምናየው ሊቅ ደግሞ አባ ሕርያቆስ ነው። ይህ ቅዱስ በመንፈስ ቅዱስ ተቀኝቶ ለእመቤታችን የቅዳሴ ድርሰት የደረሰ ሲሆን ይህ ቅዳሴው በሙሉ የእመቤታችን ክብር፣ ልዕልና፣ ቅድስና፣ ድንግልና የሚመሰክር ነው። ለአብነት ያህልም ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የሕይወት መብልና እውነተኛ የሕይወት መጠጥ ክርስቶስን ወልደሽልናልና። ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑን አስተማስለቺ ምስጋናን የተሞላሽ ሆይ በማንና በምን ምሳሌ እንመስልሻለን ብሎ አባ ሕርያቆስ በቅዳሴው ላይ አመስግኗታል ማለት ነው። የእመቤታችን ቃል ኪዳን አማላጅነትና መታሰቢያ እናያለን። ይቀጥላል። ይቆየን።